በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ መቃባ ከሊልማ ከነፎረ ቁልቁሉ ዋቀተኮ ለክፉም ለደጉም እስኪ በስመ አብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ስቡሕኒ ውእቱ ወልዑልኒ ውእቱ ለዓለም ከዋሁንዱ መዱራ ዋቀዮ አቦተ ኬኛ ኑፊስ አባ ኬኛ ከንቴ አውማ ኬኛ ከንቴ ጉያ ሀራቲን የሮ ሀራቲን ነው የጌ ከንቲ ኑገ ያለ ከናን ከኑ ሰሳቤ ዋሁንዱ ዱራ መቃንሳ ከገለቶ ሚያተው የተከበሩ መላከ ፀሐይ መምህር ሀብታሙ ሉባሞ የሲዳ አዋሽ ደብረ መንክራት ቅዱስ ገብርኤል ታላቅ ቤተ መቅደስ አስተዳዳሪና የዚህ ሁሉ መንጋ ባለአደራ ጠባቂ አባት፣ የተከበሩ ሊቀ ጠበብት፣ የደብሩ ዋና ጸሐፊ፣ ክቡራን የደብሩ የአስተዳደር ጽሕፈት ቤት የየክፍሉ ኃላፊ አገልጋዮች፣ መምህራን፣ ክቡር ወንድማችን መምህር ሶሎሞን ገሜሳ የደብረ የስብከተ ወንጌል ክፍል ዋና ኃላፊ፣ በጣም ዝማሬው ያገለገለችን እህታችን ዘማሪት መቅደስ መኮንን፣ የዜማውንም ዕቃ ያዘልን ወንድማችን፣ የሰንበት ትምህርት ቤት ወጣት መንፈሳውያን አገልጋዮች፣ እግዚአብሔርን ብላችሁ የመጣችሁ የእግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት በወደደን ባከበረን እግዚአብሔር አምላካችን ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ዋላችሁ? አከቦልተኒ አሜን ዋቀዮ ኬኛ አራረሳኖ ባይሴ አከደደርባ ኬኛ ፈከ ጩቦ ኬኛ ወሶንታኔ አካ አራረሳት ነው የጌ አዱኛ ጩቦዳን ጉተብቴ ኬሳ ኑፎዬ ኦብዲ አራረሳት ወልትኑ ቀቢ አከሰ ገለቴፈኑ ከኑ ደንዴሲሴ ዋቀዮ ኬኛ መቃንሳ ከንገለቶ ሚያቶ በምስጋና ተከቦ በአእላፋት መላእክት ተከቦ በምስጋና ተውቦ ስጋዊ ደማዊ ዓይን በማይመለከት በሰማይ በአርያሙ ስፍራውን አገሩን ዙፋኑን የሰወረ አምላካችን እግዚአብሔር እቺን ሰዓትና እቺን ጊዜ ለእኛ ስለሰጠን በአጸደ መቅደሱም ስለሰበሰበን ክብርና ምስጋና ለአምላካችን ይሁን። ይህን ከዚህ ውሰዱ፣ የአባቴ ቤት የንግድ ቤት አታድርጉ አላቸው። የአባቴ ቤት የጸሎት ቤት ነውና የአባቴን ቤት የንግድ ቤት አታድርጉ። ለጥቂት ደቂቃዎች አብረን የምንቆይበት የትምህርታችን ርዕስ ይሆናል። ይህ ቃል እግዚአብሔር ከሁላችን ጋር ይሁን። ደቂቃ ዮካን የሮሙ ራሳብ መን አባ ጎቲ መን ደልደላ ኢንታሲሲና ወንጌለ ዮሐንስ በቆና ሰዲ ለምኮምሰ ኩነጃራ ሰገሌ በሬፈሜ ጅሩዳ። ይህ ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉ። እስኪ የአባቴን ቤት በሉ። አልሰሟችሁ? የአባቴን ቤት በሉ፣ የንግድ ቤት አታድርጉ። የምን ቤት አታድርጉ? ይህ ቃል በዮሐንስ ወንጌል ምዕራፍ 2 ቁጥር 16 ጀምሮ የተመዘገበልን ሕያው የእግዚአብሔር አምላካችን ቃሉ። በዚህ ርዕስ መነሻነት መማማር ያስፈለገበት ምክንያት ሦስተኛው በፈልፈለ ማህሌት ተብሎ ስሙ በተተረጎመለት በቤተ ክርስቲያን በኢትዮጵያዊው ሊቅ በቅዱስ ያሬድ አማካኝነት 8ቱ ዕለተ ሰንበታት ከሰንበትነታቸው በተጨማሪ ሌላ መጠሪያ ስም የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ክብሩን የገለጠበት፣ ተአምሩን የሰራበት፣ ቃሉን ያስተማረበት፣ ራሱን የገለጠበት
ከስፍራ ጀምሮ እስከ ሰው ልጅ ድረስ። አዎ የጌታችን የመድኃኒታችን የኢየሱስ ክርስቶስ አምላክነቱ በአራቱ ወንጌላውያን ከተገለጠበት ከብዙ ስፍራ መካከል 8ቱን ሰንበታት ከዘወረደ እስከ ሆሳዕና የእግዚአብሔርን መገለጥና የኢየሱስ ክርስቶስን የማዳን ሥራ በሚተኩ ስያሜዎች ሰንበታቱ ተሰይመው ዛሬ ምኩራብ ይባላል። ዛሬ ምን ይባላል? ጥሩ ስሙ። ዛሬ ምን ይባላል? ምኩራብ ይባላል። ምኩራብ ጀቹኒ በከ ቀደና ጀቹና ሚያመ ያደገ ሰው ወልት ቀባ ጥቂት ነገር ተማ ምኩራብ ማለት የእግዚአብሔር ቃል መማሪያ ስፍራ ደግሞ ጸሎት የሚደረግበት ስፍራ ከሰፈር ከመንደር ከሚታዩት ቤቶች መካከል በቁመት ዘለግ ብሎ ለሰዎች አገልግሎትን የሚሰጥ ያው የጸሎት ስፍራ የእግዚአብሔር ቃል መማሪያ ስፍራ ይባላል ምኩራብ። ከቃሉ ጋር ናችሁ። ይሄን ምኩራብ እግዚአብሔር በሰዎች መካከል የሚገኝበት መነሻው በኦሪት ዘጸአት ምዕራፍ 25 ከቁጥር 8 ጀምሮ ራሱ እግዚአብሔር በመካከላቸው አድር ዘንድ መቅደስን ቤትን ይስሩልኝ ባለው ቃሉ መሰረት እስራኤል ዘሥጋ ገና ጉዞ ላይ እያለ እግዚአብሔር በመካከላቸው ማደርን ወደደ። ስሙ የተመሰገነ ይሁን። እሱ ነው እግዚአብሔር። ቋሚ ስፍራ የለኝም ስትሉ ቤት እፈልጋለሁ የሚል አምላክ። እየተጓዝኩ ነው፣ በዋልኩበት አላድርም፣ ብዙ ወንዝ ይሻገራለሁ፣ በሰው ሀገር አለው እያላችሁ ስትሉ በመካከላችሁ አድራለሁ የሚል አምላክ። ሰማይ ሳይሆን በዓለም መላእክት ያለውን ሳይሆን በዓለም ስም ያውም 40 ዘመን ጉዞ ላይ ያለን ሕዝብ ጠራና እግዚአብሔር በምድረ በዳ በመካከላችሁ አድራለሁ። በመካከላችን ይደር እግዚአብሔር። አራሜን በሉ። በጣም እኮ ስለሚያስፈልገን እኛ ከምንነግራችሁ በላይ እግዚአብሔር ነው የሚያስፈልጋችሁ። ለትዳራችሁ እግዚአብሔር በቃሉ በኃይሉ ያስፈልጋችኋል። ለንግዳችሁ፣ ለስራችሁ፣ ለትምህርታችሁ ማን ያስፈልጋል? ማን ያስፈልጋል? ያለ እሱ ደግሞ ምንም ማድረግ አንችልም አለ ራሱ። ያለ እኔ ምንም ልታደርጉ አትችሉም። አሁን ታሪክ ሰምተን ከመሄድ በላይ እግዚአብሔር በእያንዳንዳችን ልቡና ይደር። አንዳንድ ተጓዥ ልቡና አለ፣ አንዳንድ ባዶ ልቡና አለ፣ ያልተሰበሰበ ልቡና አለ፣ እየተራመደ ብቻ ያልረጋ ልቡና አለ። ጊዜያዊ ነው ኃላፊ ነው ብሎ ተስፋ የቆረጠም ልቡና ይኖራል። እግዚአብሔር በመካከላችን ይደር። ዘጸአት ምዕራፍ 25 ቁጥር 8-25 ላይ በመካከላችሁ አድራለሁ አለ እግዚአብሔር። ከዚያ መነሻነት ሙሴ እስራኤላውያንን ካዘዘ በኋላ የእስራኤል ልጆች ድንኳን ሰርተው በዚያ ድንኳን ስር ተቀምጠው በዕለተ ሰንበት በሰንበተ አይሁድ እግዚአብሔርን በማክበር እግዚአብሔርን ቃሉን በመስማት መስዋዕትንም በመሰዋት እግዚአብሔር የሚገለገልባት ስፍራ ነበረች። አይደለም ይሄ ወርቅ የመሰለ ካቴድራል እግዚአብሔር በድንኳንም ተገልግሏል። ክብርና ምስጋና ለስሙ ይሁን። አረ ክብር ለስሙ ይሁን። አዎ ብቻ ትእዛዙን እንጠብቅ እንጂ በድንኳንም ኖረዋል። ይሄ ጉዳይ የገባው በድንኳን ብዙ ዘመናትን መጣ። ብዙ አልተርክም። ይሄ ድንኳን እየተተከለ እየተነሳ ምድረ ርስት ወረሰ እስራኤል። በዘመነ መሳፍንትም አለፈ። ድንኳኑ ዞር ብሎ ያየ አልነበረም። ከሰዎች መካከል እንደ እግዚአብሔር የሚያስበው እግዚአብሔርም እንደ ልቤ ብሎ የመሰከረለት አዎ የእሴይ ልጅ ዳዊት እንዲህ አለ በቁጭት ለዓይኖቼም ለሽፋሽፍቶቼም እንቅልፍ ረፍት የለኝም ለያዕቆብ አምላክ ለእግዚአብሔር ታቦት ማደሪያ እስክሰራ ድረስ እያለ ይጸልይ ነበረ። አላርፍም፣ እኔ በአማረ ቤት እቀመጣለሁ፣ ከዝግባ በተሰራ ቤተ መንግስት እኖራለሁ። እግዚአብሔር የቃል ኪዳኑ ታቦት ግን እስካሁን በድንኳን ናት አለ። እስካሁን በምንድን ናት ብሎ ሲጸልይ እግዚአብሔር በታና አንተ አትሰራለኝም፣ የደም የሰው ደም እጅ ላይ ያለ ነገር ግን ከጉልበት የሚወጣ ሶሎሞን ቤቴን ይሰራልኛል አለ እግዚአብሔር። ምንን ይሰራልኛል? አረ መልሱ ግድ የላችሁ።
ቤቴናል። ሰሎሞን ሰራና አስመረቀ። አንደኛ ነገሥት በደንብ ታሪኩን እንድታውቁ ስለፈለጉኝ መነሻው ከስር ካልመጣን መነሻውን ሐሳቡን ካላወቅን ዝም ብለን ዝሩ ነው የሚሆንብን የእግዚአብሔር ቤተሰቦች። እዚህ ሰሎሞን ሰራ። እግዚአብሔር ሰሎሞን የሰራውን ቤት ወደደ። የሰራውን ቤት ቀድሼዋለሁ ብሎ ቃል ገባለት፣ ወደደው። ቤተ መቅደሱን ከወደደ በኋላ ቃል ኪዳን አደረገለት። ዘወትር ዓይኖቼ በዚህ ስፍራ ጆሮዎቼ በዚህ ስፍራ ይሆናሉ፣ ከዚህ ስፍራ የሚጸለየውን ጸሎት ሰማለሁ። ባይድ እንግዳ እንኳን መጥቶ በዚህ ቢለምነኝ እሰማዋለሁ። እንግዳ እንኳን ከእናንተ ጋር ምንም የማይመሳሰል ሰው በዚህ ቦታ መጥቶ ቢማጸነኝ ቢለምነኝ ጸሎቱን እሰማለዋል። የሶሎሞን ቤተ መቅደስ መስዋዕት እየተሰዋበት እግዚአብሔር ቃል እየተነገረበት ነቢያት ትንቢት እየተናገሩበት፣ አዎ ብዙ ዓመታትን እስራኤልን ካገለገለ በኋላ በፋርስ ባቢሎን ናቡከደነጾር መጣና በእሳት አቃጠለው። በእሳት ምን አደረገው? ናናንያና አዛርያና ሚሳኤልን ማርኮ ወደ ባቢሎን ወረደ። መጻሕፍትን አቃጠለ። እስራኤል 70 ዓመት የእግዚአብሔር ቤት ስላጡ የሚያመልኩበትን ስፍራ ስላጡ አለቀሱ። መተርጉማን እንዲያው ምን ይላሉ? እስራኤላውያን በፋርስ ባቢሎን ሳሉ የባርነት ቀንበራቸው ሲከብድባቸው ሄደው የእግዚአብሔርን ቃል የሚሰሙበት ስፍራ አልነበራቸው። በባርነት ስላሉ በምን ስላሉ 70 ዓመት ስለት እየተሳሉ እንሰራለን ምኩራባችን እግዚአብሔርን ማግኛ ስፍራችን እያሉ ዘሩባቤል የተባለውን ሰው እግዚአብሔር በአፈ ነቢይ በኢሳይያስ ስለ ክብሩ እየተናገረ አስነሳው። ኢሳይያስ በእስራኤል ፊት እንዲህ ብሎ ተናግሮ ነበረ። የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆን እንደ ገሞራ በመሰለ ነበረ። እስራኤል ዘሥጋ ያዘር ማን ነው የሚቤዠን የሚመልሰን ወደ አምልኮታችን የሚመልሰን ወደ መቅደሳችን የሚሰበስበን ሲሉ ነበረ። ለጊዜው ለእስራኤል ዘሥጋ አዎ የሚቤዣቸው የሚያመጣቸው ወደ እግዚአብሔር ሕግ የሚመልሳቸው ተቃጥሎ የነበረው ወደ እግዚአብሔር ቤተ መቅደስ የሚሰራላቸው ንጉሱ ዘሩባቤል ይባላል። ማን ይባላል? ኧረ መልሱ። ዘሩባቤል ይባላል። በሚስጢሩ እግዚአብሔር ዘርን ባያስቀርልን ኖሮ ለቤተ አይሁድ ሳይሆን ለአዳምና ለሔዋን ልጆች ሁሉ ድንግል ማርያምን የመሰለች የእርቅና የሰላም ሰነድ ባያስቀርልን ኖሮ እንደ ሰዶም እንደ ገሞራ በሆንን በመሰል ነበር ተብሎ ለድንግል ማርያም እመቤታችንም ይተረጎማል። ስሟ የተመሰገነ ይሁን። ስሟ የተመሰገነ ይሁን። ዘሩባቤል 46 ዓመት አነጸ እግዚአብሔርን መቅደስ። 48 ዓመት በሉ እንጂ 48 ዓመት 46 ዓመት ሰራ። በዚህ ዘሩባቤል በሰራው ቤተ መቅደስ ድንግል ማርያም አስራት ልጅ ሆና በ3 ዓመት ገብታበታለች። 12 ዓመት በላይ ኖራበታለች። ጌታ ኢየሱስ ክርስቶስ ተወልዶ በ8ኛው ቀን ወደሱ ገብቷል። በ12ኛ ዓመቱ ገብቷል። መስዋዕትን ስርዓትን ሁሉ ፈጽሟል። እስከዚህ የብሉይ ኪዳን ምኩራብና ቤተ መቅደስን እንመለከታለን። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ጌታችን ኢየሱስ ክርስቶስ ትምህርቱን ማስተማር ጀመረ። በእደ ዮሐንስ ተጠምቆ በገዳመ ቆሮንቶስ ተፈትኖ 3ቱን አርእስተ ኃጣውእ ድል ካደረገ በኋላ በቃና ዘገሊላ ሰርግ ተገኝቶ ታላላቅ ታምራትን ካደረገ በኋላ ጌታችን ኢየሱስ ክርስቶስ ልክ በማቴዎስ ወንጌል ምዕራፍ 4 ከቁጥር 23 ጀምሮ ወንጌል ማቴዎስ በቆና አፉር ለኮሰ ድግደሚ ሰሪራ ይገለ ዋይ ሙክራባ የሮጀል ቀባቲ አርግቱ ጎፍታን ከኛ ኢየሱስ ክርስቶስ ለለበሳ በሩምሰሳ የሮጀል ቀባቲ መነ ሙክራብ አይሁድት ታስሴ የመጀመሪያ ትምህርቱ እንዲህ ይላል። የማቴዎስ ወንጌል ምዕራፍ 4 ቁጥር 23 ላይ ኢየሱስም በምኩራባቸው እያስተማረ የመንግስትንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበረ። ገሊላ የምትባለዋን አስምሩባት። በገሊላ ሁሉ በገሊላ ሁሉ በምኩራቦቻቸው ነው የሚለው ቃል። አንድ ምኩራብ አይደለም። ክርስቶስ ተገልጦ ሲያስተምር አይሁድ 48 ምኩራብ አላቸው። ስንት ምኩራብ? አረ መልሱ።
የመነሰ ገዳ መነከደታ አፉርተሚ ሰዴት የወልቀሙ ወራዩ በላ መነሰ ገዳ መነከደታ ገሊላ ከሰት አርገው ገረ ገሊላ ጉያ ሰንበታ ኦልሴኔቱ ገረ አይሁድ ገረ ምኩራቢ ሳኒት ኦልሴኔ ሴራ ዋቀዮ ሰገሌ ዋቀዮ ኢሳም በርሲሳቱ ነፋነርቱ ኦልሴኔ በገሊላ አሁን አየናል። በገሊላ ገብቶ አስተማራ ለማቴዎስ። እስኪ ሉቃስ ደግሞ በናዝሬት ያስተማረውን ይነግረናል። በየት አልኳችሁ? ኧረ ተናገሩ፣ ኧረ ጥሩት። በናዝሬት። ናዝሬት ደግሞ ያደገበት ታውቃላችሁ። የ2 ዓመቱን ስደት ከጨረሰ በኋላ መጥቶ የኖረበት ሰፈር። በናዝሬትም ምኩራቦች ነበሩ። በዚያም በናዝሬት ምኩራብ ያስተማረው ትምህርትማ ድንቅ ነው። ቅዱስ ሉቃስ ይጽፍልን። የቅዱስ ሉቃስ ወንጌል ምዕራፍ 4 ቁጥር 16 ምዕራፍ 4 ቁጥር ስንት አልኳችሁ? በሉኝ። ምዕራፍ 4 ቁጥር አሁን 2 አውራጃዎችን እያሳየዋችሁ በገሊላ አሳይቻችኋለሁ። አሁን ደግሞ በናዝሬት እንዲህ አለ ቅዱስ ሉቃስ። የሉቃስ ወንጌል ምዕራፍ 4 ቁጥር 16 ጀምሮ ወደ አደገበቱም ወደ ናዝሬት መጣ፣ እንደ ልማዱ በሰንበት ቀን ወደ ምኩራብ ገባ። ወደ አደገበቱም ወደ ናዝሬት መጣ። ወዴት መጣ? በሉ እንጂ ገረብዬ ትጉደቴ ገረ ናዝሬት ነው ገረ ሰነ ዱፌ አኩመ በርሲፈቴ ገረ መነ ቁልቁሉማ ገረ ምኩራባት ቶልገሌ። ምኩራብ በሰንበት የምትከፈት ደጅ ናት። በመቼ አልኳችሁ? የቅዱስ ማርቆስ ወንጌል ምዕራፍ 6 ከቁጥር 1 ጀምራችሁ ሰንበት ይከፈታል። ምኩራብ አለቃ አለው፣ ስርዓት የሚያስይዝ የሚጠየቅ ሌሎችን ስርዓት የሚያስተምር ምኩራብ አለቃ አለው። በኋላ መጣበታል። እየሰማችሁኝ ነው? ምኩራብ አስተናጋጅ አለው፣ የሚያስተናብር አለው። ለዕለቱ የተዘጋጀውን የመጽሐፍ ክፍል እየወሰደ የሚሰጣል። አሁን ታያላችሁ። ደስ የሚል ቃል አለው። በዚህ ሰዓት ላይ ወደ ምኩራብ ገባ ሊያነብም ተነሳ። በሰንበት ቀንም ወደ ምኩራብ ገባ ሊያነብም ተነሳ። የነቢዩን የኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ አለ፣ በገለጠ ጊዜ ማለት ነው። የሰማችሁ ነው? እንዲህ የሚል ተጽፏል በኢሳይያስ መጽሐፍ፣ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታ ዓመት እሰብክ ዘንድ ቀብቶኛል ብሎ ነበር። የእግዚአብሔር መንፈስ በላይ ላይ። ይሄ የኢሳይያስ ቃል ለሌላ ለማንም አልተነገረም። ይህ ቃል የተነገረው ለኔ ነው ብሎ ተቀመጠ። ክብርና ምስጋና ለስሙ ይሁን። ስለ ራሱም የተጻፈውን በምኩራብ አስተምሯቸዋል። አሁን በምኩራብ እንዲህ እያስተማረ ጌታ በ3 ዓመት ስብከቱ 4 ጊዜ ፋሲካን አክብረዋል። ስንት ጊዜ ፋሲካ? በሉ እስኪ ምን አክብረዋል? ፋሲካ። ከጥንተ መሰረቱ ፋሲካ የእግዚአብሔር በዓል፣ በጠነከረች ክንዱ በተዘረጋች እጁ በፍቅሩ በኃይሉ ከባርነት ቤት ባህር ከፍሎ ደመና ጋርዶ መና አዝንቦ ጠላት መጥቶ ልጆቹን ነፃ ያወጣ እግዚአብሔር። ደም በመቃንና በጉመናችሁ ቀቡ። ይሄ ለልጅ ልጆቻችሁ ትናገራላችሁ። በየዓመቱም ካላችሁበት ተሰብስባችሁ አክብሩ። ይህ ለእናንተ የእግዚአብሔር ፋሲካ ይሁንላችሁ ብሎ ዘጸአት 14 ላይ እንዳዘዛቸው አይሁድ በዓሉን ፌስቲቫል እያደረጉ እየተሰበሰቡ መንፈሳዊ ለዛው አስፈላጊውን መስዋዕት አስፈላጊውን ለእግዚአብሔር ራስን መግዛት እየቀነሱ ጭራሽ በዘሩባቤል ቤተ መቅደስ እግዚአብሔር በወደደው ቤተ መቅደስ በኢየሩሳሌም ብቻ በሚገኘው በታላቁ ቤተ መቅደስ ፋሲካቸውን ሲያከብሩ፣ ትልቁን በዓላቸውን ሲያደርጉ፣ ታሪካዊውን በዓላቸውን ሲያደርጉ እግዚአብሔርን በማምለክ ሳይሆን በንግድ ሕይወት ላይ መሰማራት ጀመሩ። በምን አልኳችሁ? በሉ እንጂ በምን ተሰማሩ? በንግድ። ቃል በቃል ነው ቃሉን የተናገረው።
አሁን ይህም በማድረጋቸው ብዙ ጊዜ እግዚአብሔርን ሕግ ተላልፏል። እግዚአብሔር ምን ይላል መሰላችሁ? ኦሪት ዘሌዋውያን ምዕራፍ 26 ቁጥር 2 ላይ እንዲህ የሚል ቃል ተጽፎላችኋል። እግዚአብሔር ሰንበታቴን አክብሩ መቅደሴንም ፍሩ እኔ እግዚአብሔር ነኝና። ዲልበተ ጉያ ዲልበታ ኮና ከበጃ መነ ቁልቁሉማ ኮስና ሶዳዳ አኒ ዋቀዮዳ ጀራ ዋቀዮ የሮድ መጀልቀባት መነ ዋቀዮት ከነ ሁሴነሙ ሶዳዳ ሶዳ ከነ ዋቀዮኑ ፈላት በፍርሃት ነው። በፍርሃቱ ናችሁ ለእግዚአብሔር ምን በሉ ስገዱ አይደል የሚለው ቃሉ። ዲያቆኑ እኮ የሚያዘን ይሄ ነው። ስገዱ ለእግዚአብሔር በፍርሃት በእግዚአብሔር በመቅደስ ፊት በመላእክት ፊት አንተን በመፍራት እገዛልሃለሁ እዘምርልሃለሁ ብሎ ዳዊት የሚናገረው ምን ይመስላችኋል? በራሱ የእግዚአብሔር ቤተ መቅደስ ይፈራ ዘንድ ሰዎች የሰጡን ሕግ አይደለም። አዋቂዎች ከእውቀታቸው ጨምቀው የሰጡን ትምህርት አይደለም። ራሱ እግዚአብሔር ሰንበታቴን አክብሩልኝ መቅደሴን ፍሩ እኔ እግዚአብሔር ነኝና። እናንተ መቅደሱን የሚፈራ ትውልድ ያብዛልን እግዚአብሔር። ኧረ ያብዛልን። የእግር ጫማ እያወለቅን የልብ ጫማን በድፍረት የተጫማን ሽንገላ በተመላ ማንነት ከክፋት ባልራቀ ማንነት የእግዚአብሔርን ቤተ መቅደስ ቅዱሱን መሠዊያ የምንደፍር ከአሕዛብ በተሻለ የእግዚአብሔር ቤት ውስጥ በድፍረት የምንመላለሰውን ቤት ይቁጠር። ናሶዳዳ መነቁልቁሉማ ኮ ሶዳዳ ይደዋል ሶዳዳ አስቲ ዋና ምጅሩ ዝንት ፈካቱ መንኩን ቁልቁሉማ ኩን ካዋቀዮት ከለኙቲ ፋሲካ ከመድረሱ አስቀድሞ 12 ቀናቶችን ቆየና ጌታ ከቃና ዘገሊላ ድግስ ወጥቶ ስራ ሰርቶ ወደ ቅፍርናሆም ወረደ። ከቅፍርናሆም ወርዶ ከቅፍርናሆም ከደቀ መዛሙርቱ ጋር ወደ ኢየሩሳሌም መጣ። የአይሁድን ፋሲካ ቀርቦ ነበረ። የማን ፋሲካ? እሷን ብነግራችሁ ደስ ይለኛል። የማን ፋሲካ? የአይሁድ ፋሲካ የተሻገሩበት ነው እያሉ በአዲስ ኪዳን የኔና የናንተ ፋሲካ ይበልጣል። በአይሁድ ፋሲካ በጎች ይታረዳሉ። በአይሁድ ፋሲካ ከአራቱ ዓለም ያሉ አይሁዳን ብቻ ይሰበሰባሉ። በእኔና በእናንተ ፋሲካ በታረደልን በመድኃኔዓለም ፋሲካነት ፋሲካችን ክርስቶስ ታርዷል ተብሏልና ከማዕዘነ ዓለም ከኃጢአት ሁሉ ተሰብስበን በንስሐ የምንሻገርበት የፋሲካ እርሾ ያለበት የሌለበት እያን ቂጣ የምንጋግር ሳይሆን ከሰማይ የተጋገረልንን ከሰማይ የመጣልንን ሰማያዊ ህብስት የክርስቶስን ሥጋ በልተን ከሞት ወደ ሕይወት ከጨለማ ወደ ብርሃን ከባርነት ወደ ነፃነት የምንሻገርበት የበለጠ ፋሲካ አለን። ክብርና ምስጋና ለአምላካችን ይሁን። የእኛ ፋሲካ ክርስቶስ ነው። የእኛ ፋሲካ ማን ነው? ቅዱስ ጳውሎስ ፋሲካችን ክርስቶስ ታርዷልና፣ እስኪ ፋሲካችን በሉ ክርስቶስ ታርዷል። ፋሲካን ከኛ ጨውሲ ከኛ ክርስቶስ ነው ቀለሜራ ወሬ አይሁድ ጉያ ኢሳን ፋሲካ ሳኒ ከበጀልት ጎፍታ ኢየሱስ ገርማ ቁልቁሉማ ጋፈገው ወንተ አርጉን ይሰረን ጅሬ ወንተ መነሰለ ከሰት ተውን ይሰረን ጅሬ አርጌ። እስኪ ላሳጥርላችሁ ታሪክ ባላደርግ ጭራሽ አምልኮውን ትተው ጭራሽ ምስጋናውን ትተው መቅደሱን መፍራት ትተው ሙሉ በሙሉ መቅደሱን የገበያ አዳራሽ አድርገዋል። የምን አዳራሽ አልኳችሁ? የመጀመሪያ ቁጣው ሐዋርያቱ ጅራፍ እያበጁ ይሰጡታል። እሱ ደግሞ የሚሸጡትን የሚነግዱትን የሚለውጡትን አየ። የሚሸጥ ካለ የሚገዛል። የሚገርማቸው አይሁድ ክፋታቸው ገንዘብ ለዋጮችንም አያቸው ይላል መጽሐፍ። ምን ለዋጮችን በሉ ምን ለዋጮችን በደንብ እቺ እንድትብራራላችሁ። መቼም አረብ ሀገር ያለ ቤተሰባችሁ አሜሪካ ያለ ቤተሰባችሁ ዶላር ቢልክላችሁ ሂዳችሁ ባንክ ምን ታደርጋላችሁ? በኢትዮጵያ ብር ትመነዝራላችሁ። እውነት አሰት እናንተ አትናገሩ። ወደ ወራዶ የለም ሚልክም የለም በሉ እግዚአብሔር አለ። ማን አለ? ማን አለ? በሉ እንጂ ማን አለ? እግዚአብሔር ከቁስ በላይ እኮ ነው። ግድ የላችሁ ትምህርት እንዲሆናችሁ እግዚአብሔር እስራኤልን ምን ብሏቸዋል? ፋሲካችሁ ሲደርስ ከዓለም ሁሉ ተሰብስባችኋል።
አይሁድ በዓለም የተበተኑ ስለነበሩ ከአራቱ ዓለም ከማዕዘናት ዓለም ተሰብስበው ይመጣሉ። ዓመት ሙሉ የሰሩትን ገንዘብ ይዘው ይመጣሉ። በዚያ በእስራኤል ሳንቲም ገንዘብ የሚለውጡ ለዋጮች አሉ። ባንክ ቤትም አድርገውታል። መቅደሱ ገንዘብ ለዋጮች ብሎ ጽፏል። ቃል ምን ለዋጮች? ገንዘብ የሚለውጡ ያኛውን ኖት ታምጣ ይሄኛውን ኖት እንካ የሚሉ። ቀጥሉ በሬዎችን የሚሸጡ የበሬ ነጋዴዎች። ቀጥሉ በጎችን የሚቸረችሩ የበግ ነጋዴዎች። ቀጥሉ ሶስተኛ ላይ ርግቦችን የሚነግዱ ለርግብ ለየዋ እንኳ የማያዝኑ ጨካኝ ነጋዴዎች። የት ቢመስላችሁ? ቤተ መቅደስ ውስጥ ሞልተዋል። ምን ውስጥ አልኳችሁ? አረ መልሱ ባካችሁ። አይኖቼ በዚህ ነው ባለው ጌታ ፊት፣ ጆሮቼ በዚህ ነው ብሎ ባለው ጌታ ፊት በእግዚአብሔር ቤት ውስጥ ይሄ ሲደረግ ተገለጠ። ሰው አላየም። የቤቱ ባለቤት ራሱ መጣና አየ። ካየ በኋላ ጅራፍ አበጀ። አንጾተ ቤተ መቅደስን 2 ጊዜ ለማድረግ ተዘጋጀ። የመጀመሪያው ቤተ መቅደስን ማጽዳት ጀመረ ክርስቶስ። በጅራፉ እየገረፈ የታሰሩትን በጎችን እንዲሁም ከብቶችን እየለቀቀ ገንዘብ ለዋጮችን በተአምራትና በትምህርቱ ገንዘባቸውን ወደ ኪሳቸው እየጨመረ ይህንን ከዚህ አንሱ፣ የአባቴ ቤት የንግድ ቤት አይደለም አላቸው። ስሙ ለዘላለም የተመሰገነ ይሁን። የአባቴ ቤት ወሉ እስኪ የምን ቤት አይደለም? የንግድ ቤት አይደለም ብሎ ገበታቸውን እየገለባበጠ በአምላክነቱ ሲሰራ ደቀ መዛሙርቱ ቆም ብሎ አንድ ነገር አስታወሱ። ዳዊት በሩቅ አይቶ ስለ እግዚአብሔር ቤተ መቅደስ ብቻ የተናገራት አንዲት ትንቢት አለች። እስመ ቅንዓተ ቤትከ በልዓኒ፣ የቤት ቅናት በልታኛለች። የአንተ የቤት ቅናት በልታኛለች ብሎ በመዝሙር 89 ከቁጥር 6 ጀምሮ የተናገረውን ኃይለ ቃል አሰቡ ደቀ መዛሙርት። ለምን በጅራፍ ገርፈት ታወጣለህ የሚልም አልነበረም። በምኩራብ የሚሸጡትን የሚለውጡትን በጅራፍ ገርፎ አውጥቶ ቤቱን አጸዳ። አንደኛ ስንተኛ በሉት? ስንተኛ? አንደኛ። እንደ ዛሬ ሳምንት እሰቀላለሁ ብሎ ሆሳዕና በአህያይቱና በውርንጭላይቱ ሆኖ ወደ መቅደስ ሲመጣ አሁንም ያንን ይሰራል። በደንብ ስሙ ሰንበት ተማሪዎች፣ ቆይቶ በኋላ ታወራላችሁ። ይሄ መሰረት ይኖራችሁ እንግዲህ የላችሁ። ይሄ መሰረት ይኖራችሁ። ሁለተኛ ቤተ መቅደስን ያጸዳው በዕለተ ሆሳዕና የማቴዎስ ወንጌል ምዕራፍ 21 ከቁጥር 12 ጀምሮ እየሰማችሁ ነው። ግን እግዚአብሔር ጸሎታችንን ይስማል። ከማጽዳቱ አስቀድሞ ሁለተኛ አሁን ተመልሶ ሲመጣባት ያ ቀደም በመጀመሪያው የአይሁድ ፋሲካ ከቦታው እንዲለቅ ይሄን ንግድ አንሱ ከዚህ አውጡ የተባለው ነገር ስራና ክፋት እንደገና ስጋ ለብሶ በርትቶ ኃይል ጨምሮ በቤተ መቅደስ አገኘ ጌታ። በአህያይቱ ላይ ሆኖ ሰው ሆሳዕና እያለ ሲዘምር እሱ ግን አለቀሰላት። እሱ ምን አለላት? በሉ ምን አለላት? እነዚህ ነጋዴዎች፣ የማይሻሻሉ ነጋዴዎች፣ ምክር የማይሰሙ ነጋዴዎች፣ የእግዚአብሔርን ቤት እስኪጠፉ ድረስ የሚደፋፈሩ ነጋዴዎች እመጣበታለሁ። እነዚህ ነጋዴዎች ቀላል ነጋዴዎች እንዳይመስሏቸው። እነዚህ ነጋዴዎች ፍርድ በማጓደል ድሃ በመበደል እግዚአብሔርን ቅዱሳንን የእግዚአብሔርን መንግሥት በመግፋት የመጀመሪያዎቹ ነበሩ። ለምን ጥቅሉን አልነግራችሁም? በዚህ ቤተ መቅደስ በአይሁድ ምኩራብ መጨረሻ እየሸጡ እየለወጡ ገንዘብ እያተረፉ የመጨረሻ አንድ ክፉ ነጋዴ ያጋጠማቸው። ምን አይነት ነጋዴ? ስሙም ይሁዳ ይባል ነበር። ስሙ ማን ይባል ነበር? መምህራችንን አሳልፌ እሰጣቸዋለሁ 30 ብር ስጡኝ አላቸው። ስንት ብር ስጡኝ አላቸው? ኧረ መልሱ፣ ስንት ብር ስጡኝ አላቸው? ሊቃነ ካህናቱ የአይሁድ ሸንጎች ተሰብስበው 30 ብር መዝነው ሰጡትና ክርስቶስን የመሰለ አምላክ ተው አያዋጣችሁም ያለውን ጌታ በ30 ብር ገዙት። እሱ በ30 ብር አሳልፎ ሸጠ። ጌታ ንግድን በተቃወመ አንደበቱ ማንነቱን በ30 ብር አሳልፈው ሸጠ። ማን? ይሁዳ። እነሱ ገዙት። ይገባችኋል ይሄ ቃል? እናንተ እስከዚህ ከመጨከል እግዚአብሔር ይሰውራችሁ። አረ ይሰውራችሁ። አየና ትንቢት ተናገረባት።
ዶሮ ጫጩቶቿን በክንፎቿ በታች እንደምትሸፍን ልሸፍንሽ ልፈልግሽ ስንት ጊዜ ጎበኘሁሽ የመጎብኛ ዕለትሽን አታውቂም እያለ ለኢየሩሳሌም አለቀሰ ጌታ። ከአህያይቱ ላይ ወረደና ወደ ቤተ መቅደስ ገባ። እናንተ ሰዎች ለአህያይቱ ያነጥፉ ነበረ፣ የዘንባባ ዝንጣፊ ይዘው ይዘምሩ ነበረ። እሱ ግን አሁንም ገባና ቤቴ አለ። አሁን ደግሞ ከቃሉ ጋር ናችሁ። ቤቴ የሰ ቤተ ጸሎት ትሰመኝ፣ ቤቴ የጸሎት ቤት ትባላለች። እናንተ ግን አለ አሁን ለየ ማለት እናንተ ፈቃድ ሰጪዎች፣ ተጠያቂዎች፣ የተሾማችሁ ሰዎች የወንበዴዎች ዋሻ፣ የነጋዴዎች ዋሻ አደረጋችሁት አለ ጌታ። ከቃሉ ጋር ናችሁ። መጀመሪያ ነጋዴዎቹን ገርፋ ወጣ። ይሄ ጥሩ ነው፣ ይሄ ጥሩ ነው። ይሄን ወደ ህይወታችን እናመጣለን። እግዚአብሔር ከሁላችን ጋር ይሁን። አሁን ወደ ህይወታችን አምጥተን ስንጠቀልለው ይሄ ንግድ የሌለበት ሰው የለም። ቤተ ክርስቲያን ማለት የእያንዳንዳችን ማንነት ቤተ መቅደስነት ነው። የምፈታውና የምጨርሰው ትምህርት መነዋቀዮ መነቁልቁሉማ ጀቹን ኢላሰ ከሰ ጅሩዳ ወልቲ ቀበሙ ከኛዳ በከሰዲት ቆደሜት ከኒስን በርሲፈሙ ኢኒ ጡሙራ ማኒ ቁልቁሉማ ማኑማ ከኛ ፎን ከኛ አደራ ይሰፉን ነገር ቅዱስ ጳውሎስ ምን አለ? ስጋችሁ ከእግዚአብሔር የተቀበላችሁ ደግሞ በእናንተ የሚኖር የመንፈስ ቅዱስ ማደሪያ መሆኑን አታውቁምን? የመንፈስ ቅዱስ ቤተ መቅደስ መሆኑን አታውቁም? ቃል በቃል አንብብላችሁ በቃሉ ጋር ናችሁ። እስኪ የአባቴ ቤት በሉ። የአባቴን ቤት የንግድ ቤት አታድርጉ። እቺን ንግድ ከሕይወታችን ጋር አይተን እንጠቀልላለን። እግዚአብሔር ከሁላችን ጋር ይሁን። በአጭሩ ታሪካዊ ዳራው ዛሬ ከእስከ ዛሬ ሳምንት የምናስበው ስለ ምኩራብ ስንጠየቅ ይሄን ለመመለስ ጌታ ወደ አይሁድ ምኩራብ ስንት ጊዜ እንደሄደ እንዴትስ ምንስ እንደሰራ እስካሁን እየተነጋገርነው እንዳለ ሆኖ ዋናው በአዲስ ኪዳን የእግዚአብሔር ማደሪያ የመንፈስ ቅዱስ ቤት የተባለ እኛ ነን። አንደኛ ቆሮንቶስ ምዕራፍ 6 ላይ አነብላችኋለሁ። እግዚአብሔር ከሁላችን ጋር ይሁን። አንደኛ የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 6 ቁጥር 18 ጀምሮ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የእግዚአብሔር መንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁ። ስለዚህ በስጋችሁ እግዚአብሔርን አክብሯል። ስለዚህ በሉ እስኪ በስጋችሁ እግዚአብሔርን አክብሩ። ቆሮንቶሳውያን ስጋቸውን አሳልፎ ለኃጢአት የሰጡ ናቸው። መቼም ይሄ ስጋ አጠቃላይ ሰውነትን ይገዛል። ሰውነት ማለት ደግሞ መንፈስም ነፍስም ስጋም ማለት ነው። እየሰማችሁኝ ነው? ናመጀቹን አፉሪስ ከሰ ከንጁ ልቡሪስ ከሰ ከንጁ ፎሊኒስ ከሙለት ይሳ ነሙማ ሰውነት የመጀመሪያ ትምህርታችን የመጀመሪያ ጸሎታችን ፊቴንና መላ ሰውነቴን ስንት ጊዜ አማትባል በሉ እንጂ ጠፍቷችኋል። ፊቴንና በሉ እስኪ መላ ምኔን በሉ እንጂ መላ ስጋዬን ይላል። ሰውነት ውስጥ ስጋ አለ፣ ሰውነት ውስጥ መንፈስ አለ፣ ሰውነት ውስጥ ነፍስ አለ። ይሄ የከበረ ማንነት። እሺ ይሄ ሰውነታችሁን ልመልሳችሁ። ሮሜ 12 ላይ ሮሜ ስንት አልኳችሁ? በሉ እየመለሳችሁልኝ። ይኸውላችሁ ሮሜ ምዕራፍ 1 ጀምሮ እስከ 16 ምዕራፍ ድረስ ቅዱስ ጳውሎስ ጽፏል። የሮሜ መልእክት 16 ምዕራፍ አለ። 18 በሉ 18 ከምዕራፍ 1 ጀምሮ ቅዱስ ጳውሎስ እስከ ምዕራፍ 11 ድረስ ስለ እግዚአብሔር ነው ያስተማረው። ስለማን አልኳችሁ? በሉ ስለማን አልኳችሁ? ከምዕራፍ 1 እስከ 11 ድረስ ለ16 4 ምዕራፍ ሲቀረው ምዕራፍ 12 ላይ ሲደርስ ቅዱስ ጳውሎስ የእግዚአብሔርን ሁሉን ቻይነት ዘጋ። ምዕራፍ 11 ቁጥር 34 ላይ እየሰማችሁኝ ነው? ከቃሉ ጋር ናችሁ? በደንብ እንደዚህ እየተማራችሁ እንድታድጉ ያስፈልጋል። መጽሐፍ ቅዱስንም ልታጠኑ ይገባል።
እንደ ቤሪያ ሰዎች ቃሉን ዕለት ዕለት እያነበባችሁ ጣዖት የሆነባችሁን ስንፍና፣ ጣዖት የሆነብንን ኃጢአት፣ የኃጢአትንና የጣዖትን መዝገብ ቀዳደን ልንወጣ ያስፈልጋል። ቅዱስ ጳውሎስ ቤሪያ ሲያስተምር ሰዎቹ የእግዚአብሔርን ቃል ጠዋትም ማታ ማንበብ ጀመሩ ይለናል። የእግዚአብሔርን ቃል ባነበቡ ባወቁ ቁጥር የጥንቆላ መጽሐፋቸውን ቀደው ወደ እግዚአብሔር ተመለሱ ይላል። የእግዚአብሔርን ቃል አንቡ። ኦርቶዶክሳውያን ፌስቡክ ላይ ብቻ አይደለም እውነት ያለው፣ ወንጌልን ያነበበ ይሻገራል። ወንጌልን ያወቀ የእግዚአብሔርን ቃል ያወቀ ያድጋል፣ መሰረት ይኖረዋል፣ ራስ ወደ ሆነውም ከፍ ይላል። እንዲያው እንደ በሶ የመበጥበጥ ጉዳያችን ለእግዚአብሔር ቃል ሰርክ ማለዳ እንግዳ መሆናችን። አንድን ሰው ብጠይቅ ከዚህ ወጣቱን ብዙ ፊክሽን ያነበበ ብዙ ጊዜ ፍቅር እስከ መቃብርን እንባው እስኪያልቅ ድረስ ያነበበ ሰው ሊሆን ይችላል። የራሳችሁ ጉዳይ። የሚያሳዝነው የህንዳዊውን የኦሾን መጽሐፍ እያነበበ የሚያብድ የኛ ሰው የህንዳዊውን የኦሾን ፍልስፍና እምነት ነው ብሎ ያነበበውን ሁሉ አምኖ እርቃኑን የቀረ ወጣት አያሳፍርም? የእግዚአብሔርን ቃል አንብብ ብለን መናገራችን አንፈራም። በአልጫ ማንነት ላይ ጣፋጭ የሆነውን የእግዚአብሔርን ቃል አንብበት። እቤታችሁ ውስጥ ክርስቲያኖች ባካችሁን መጽሐፍ ቅዱስ የምታነቡበት ሰዓት ይኖራችሁ። ወላጆች ልጆቻችሁን አንድ ምዕራፍ ወንጌል አስነብቧቸው። ሰንበት ትምህርት ቤት መጽሐፍ ቅዱስ የጥናት ኮርስ ብቻ ሳይሆን የጥናት ሕይወት አድርጉ ባካችሁ። እንዴ ስንቶችን ሰማን እኮ እኔ ድሮም ኦርቶዶክስ ነበርኩ እያሉ የሚዘፉ አሁን እየዘፈኑ በጨለማ እያሉ በብርሃን ያለችን ቤተክርስቲያን የሚተቹ የታለ እኮ እሷ እንዲህ አትሰብክም የሚሉ እንዲያው እናንተ ደግሞ ለአፋቸው ቃል ለቀት የሌላቸው ይመጡና ልብሰ ስብሐት ይለብሳሉ፣ 10 መዝሙር ይሸመድዳሉ። ከነሱ ውጭ ሰው የለም። እሱ አይደለም ሕይወት እንዴ! በማመስገንና በመፍራት አጋንንትም እኮ ይፈሩታል እግዚአብሔር። ለስሙም ይንቀጠቀጣሉ ተብሎ ተጽፏል። ጭራሽ ከኛ በተሻለ። ስለዚህ መጽሐፍ ቅዱስ አጥኑ፣ አንቡ። እቤታችሁ ጧት ቁርስ ይሁናችሁ፣ ቀን ምሳ ይሁናችሁ፣ ማታ እራት ይሁናችሁ። በቃሉ ያኖረን እግዚአብሔር። ኧረ ያኖረን እግዚአብሔር። እናንተ ሰዎች የጻፉልንን ታሪክ አይደል አንብበን እየተፋችን ያለነው እየተላለቀን ያለነው። አንተ አሁን የሳውዝ ኮሪያ ታሪክ አንብበ አይነ ከሚጠፋ እግዚአብሔርን ቃል ብታነብ ያ አያስፈልግም እያልኩ አይደለሁም። አእምሮ ለማስፋት ይሆናል። የእግዚአብሔር ቃል ግን ስንቅ ለማግኘት ተደላድሎ ለመቆም አንድና አንድ ወሳኙ ነገራችን የእግዚአብሔር ቃል። ስለዚህ ማንበባችሁ ካልቀረ የእግዚአብሔርን ቃል ታነቡ ዘንድ እግዚአብሔር ይርዳችሁ። ኧረ ይርዳል። እና ልክ አሁን መጽሐፍ ቅዱስን እንዳጠና ሰው የሮሜ መልእክት ምዕራፍ 1 እስከ 11 ስትመለከቱ እኔ በጣም ደስ የሚለኝ ቅዱስ ጳውሎስ ስለ እግዚአብሔር አምላክነቱ፣ ስለ ጌትነቱ፣ ስለ ርኅራኄው በሥጋ ከዳዊት ዘንድ ስለ ኢየሱስ ክርስቶስ መወለድ፣ ኢየሱስ ክርስቶስ ዳግማዊ አዳም ነው፣ ሞት በአዳም መጣብን፣ ደግሞ ትንሣኤ በክርስቶስ ተሰጠን፣ ስለ መጠመቅ፣ ስለ ዶግማቲክ አስተምህሮ ሁሉ ከጨረሰ በኋላ ሮሜ 11 ቁጥር 34 ላይ እንዲህ ብሎ ይናገራል። ሊዘጋ ነው ይህን ምዕራፍ። የምፈልግበት ሐሳብ ስላለኝ ነው። እግዚአብሔር ከሁላችን ጋር ይሁን። ምን አለ መሰላችሁ? የእግዚአብሔር ባለጠግነትና ጥበብ ቁጥር 33 ላይ ዕውቀቱም እንደ ጥልቅ ነው፣ ፍርዱ እንዴት የማይመረመር ነው፣ ለመንገዱ ፍለጋ የለም ብሎ ዘጋ። አሁን ስለ እግዚአብሔር የጻፍኩላችሁ ስለ እግዚአብሔር የመሰከርኩላችሁ አንደኛ ባለጠግነቱና ጥበቡ ዕውቀቱ እንዴት ጥልቅ ነው አለ። ተመርምሮ ተዘርዝሮ አያልቅም። ዋይን ዋቀዮ ዱበተሜ ለለበሜ በሬፈሜ ሂንጡ ሙረሙ ሄደ ጳውሎስ ሀማ አማት ዋይ ሳኒ ዝልትማ ሀማ አማት ዋይ ሳኒ ዝንበርሲሳ የጌታ ልብ ያወቀ ማን ነው? ወይስ አማካሪው ማን ነበረ? ወይስ ብድራቱን የሚመልስ ዘንድ ለእርሱ አስቀድሞ የሰጠው ማን ነው? ሁሉ ከእርሱና በእርሱ ለእርሱ ነውና ለእርሱ ለዘላለም ክብር ይሁን ብሎ ዘጋ። ለእርሱ ለዘላለም ምን ይሁን? ሁሉም ብታዩ ከእርሱ፣ ሁሉንም ብትመረምሩ ለእሱ ነው። የሁሉም መጀመሪያ እሱ፣ የሁሉም መጠቅለያ እሱ ነው። ለዘላለም ክብር የሚገባው እሱ ብቻ ነው። አሜን ብሎ ዘጋ። እስከዚህ ስለ እግዚአብሔር አስተማር።
ምዕራፍ 12 ግለጥ እዛ ጋር ይኸው እግዚአብሔር ይስጥ። እንደዚህ እንዲህ የሚማር ሰው እንዴት ደስ ይላል መሰላችሁ። ምዕራፍ 12 ቁጥር 1 ስትገልጡ እንዲህ የሚል ቃል ተጽፎላችኋል። እንግዲህ ወንድሞች ሆይ ብሎ ይጀምራል። ምኖች ሆይ? አሁን መጣ ወደኛ። እንግዲህ ወንድሞች ሆይ፣ ቤተሰቦች ሆይ። እንግዲህ ስለ ጳውሎስ ሁለተኛ ታሪክ እንዳይሆንብኝ ከመላእክት ጋር ፊት ለፊት ተነጋግሮ ቋንቋቸውን ሰምቶ ያመሰገነ ደማስቆ ላይ ሲያሳድድ ብቻ አትዩት፣ ሰማይንም ደርሷል። ክብር ምስጋና ለእግዚአብሔር ይሁን። እናንተ ቤተ መቅደስን ሲያሳድድ አትዩት፣ ሁል ጊዜ ሐሳብ የሆነበት የአብያተ ክርስቲያናት ጉዳይ ነው። እሱን ይዩት። ይሄ ሰው ከ14 ዓመት በፊት ወደ ሰማይ ተወስዷል ብሎ ራሱ መስክሯል። ግን የሚጽፍላቸው ሰዎች በስጋ የደከሙ ናቸው። በስጋ ምን ያሉ ናቸው? ገና ከኃጢአት ያልተላቀቁ፣ እግዚአብሔርን በማመንም ያላመኑ፣ ወደ ንስሐም ያልመጡ፣ ያልቆሙ፣ ያልተደላደሉ ናቸው። እነሱም ቢሆኑ ወንድሞቼ ናቸው አለ። እዛ ይላችሁ ወንድሞቼ ተብሎ በእነሱ ሊጠራ አያፍርም አልተባለም ጌታ? እናንተ ከእኛ ሥጋ የተነሳ ወንድሞቼ ብሎ አላለንም እግዚአብሔር? ለዚህ ነው እኮ ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተም ማንን ምሰሉ? እኔን ምሰሉ። ክርስቶስ በምድር ላይ አልናቀም። ድሃ አግኝቷል፣ ድሃ አጥግቧል። የእግዚአብሔር ቤተሰቦች ደም የሚፈሳትን የተጸየፈችን ሴት ወደ ራሱ በረድኤት አቅርቦ አድኗል። ክርስቶስ ከፍ አሉ ብሎ የፈራቸው፣ ዝቅ አሉ ብሎ የናቃቸው የሉ። እኔና እናንተንን ዛሬ ትንሽ ካነበብን፣ ትንሽ ጫማ ከቀየርን፣ ትንሽ ዙፋን ከተደላደለልን፣ ተምረን ወረቀት ካበዛን፣ ነግደን ካተረፍን፣ በተለይ ደግሞ መኪናዋን ከያዝን እከሌና ቆም ነበር እንደ እየተባባልን የምንተያየቀው እኔና እናንተ ነው። ቅዱስ ጳውሎስ በሮም ያሉት በነ ፕሌቶ ፍልስፍና ገና እግዚአብሔርን እንኳን በደንብ ያላወቁት፣ በግሪክ ፍልስፍና አስተምሮ ከዓለም ያልተላቀቁትን ወንድሞቼ ናችሁ አላቸው። የሐዋርያው በረከት ከሁላችን ጋር ይሁን። እናንተ መናናቅን እግዚአብሔር ይስበርልን። ኧረ አሜን በሉ። ያ መናናቅን ወልቱፈቹ ወልራንፈቹ አመነሞኒ ቶኮ ነሞታ እየሳኩ መዋኑ ማኒት ነሞኒ ላለንጁ ከሌሳ ከሊስኒ ወጅን ቱራን ከሊስኒ ወጅን ኛተን ከሊስኒ ወጅን ጉደተን እስኑ ከንገርጋርተን ዋን ደንዴሰንን ብረከናበተን ሀረ ጉያን ኢሳኒ ሚጀቴ እስኒን አከነማት ከሊስኒ ላለ ከሊስን ቱፈተን ጅሩ ማኒ አካሲ ስረቹ ከ እንዲህ አይነት ቤተ መቅደስ መስተካከል አለበት። የሚንቅ ቤተ መቅደስ ጾም በተባለው ጅራፍ ተገርፎ፣ ጾም በተባለው ጅራፍ ተቀጥቶ የሚንቀውን ወንድሙን ማክበር አለበት። ካልሆነ ጾሙ አድማ ነው። ጾሙ አድማ ነው ወገኖቼ። ጾምንም አልጾምንም መብላታችን ይቀራል ወይ? ሰዓት 9 ሰዓት ጠብቀን እንበላለን አንበላለን? አትበሉም እንዴ 3 ሳምንት ብሎ አልበላችሁም መሰለኝ። 21 ቀን ሞልቷቸዋል። ጥሩ ነው። እንበላለን አንበላም? ስለዚህም ጾም እኮ የተቀደሰ ጾም ካልሆነ በጾም ጅራፍነት እየተገረፍን የማንኖር ካልሆነ እኮ መብል እኮ ከሆነ መብል የተዘጋጀው ለሆድ ነው። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 13 ላይ መብል ለሆድ ነው፣ ሆድም ለመብል ነው። እግዚአብሔር ሁለቱን ያጠፋቸዋል፣ ሥጋ ግን የእግዚአብሔር ነው አለ። እናንተ ላያጠፋን ሥጋችንን ለራሱ አድርጎ የፈጠረ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ስሙ የተመሰገነ ይሁን። እያሳጠርኩ ሲሄድ ወንድሞቼ ሆይ አለ። ቀጥሎስ እንዲህ ብሎ ያስተምራችኋል። ሰውነታችሁን አለ። ምናችሁን መልሱ። ምናችሁን? ሰውነታችሁን እግዚአብሔርን ደስ የሚያሰኝ የተወደደ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ አለ። ጭራሽ ወንድሞች ብሎ ሲያስደንቀን እናንተን ነው የምለምናችሁ አለ ሐዋርያው። እንደ ዘፈናችሁ አትሙቱ። እባካችሁን ወንድሞቼ ሆይ ሰውነታችሁን ለእግዚአብሔር የተወደደ መስዋዕት አድርጉ። የተወደደ ምን አድርጉ? ተቀልላለሁ። መስዋዕት ይላል በጨው ይቀመማል። መስዋዕት በሉ እስኪ በምን ይቀመማል? የኔና የእናንተ ሰውነት የተወደደ መስዋዕት እንዲሆን በእግዚአብሔር ቃል ሊቀመም ይገባል። በማን ቃል ሊቀመም ይገባል? ያንን ንግድ እናውጣ ከውስጣችን። ትናንትና ባልተሳካልን መስመር፣ ትናንትና ባላተረፍንበት መስመር ነገም
ሰውነታችን ላይ በእውነት ፈንታ ውሸትን ለመነገድ፣ በጽድቅ ፈንታ ኃጢአትን ለመነገድ፣ በእርቅ ፈንታ ብጥብጥን ለመነገድ የተዘጋጀን ካለን በጾም ጅራፍ ራሳችንን እንድናስተካክል እግዚአብሔር ይርዳን። እግዚአብሔር ይርዳን። ለዚህ መጨረሻ ላይ አቅርቡ፣ የተወደደ መስዋዕት አድርጉ ሰውነታችሁ፣ እግዚአብሔርን በሰውነታችሁ ቀድሱት። እግዚአብሔር የከበረበት ልቡና ህሊና ይኑራችሁ። keessattu kiristaanota namummaa keessan keessatti waaqayyoon moosisa, manni keessan qaamni keessan aarsaa gaarii akkasuma kennaa gaarii waaqayyoof haa ta'u በስጋችሁ እግዚአብሔርን አክብሩ። ማንን አክብሩ? በሰውነታችሁ ማንን አክብሩ? ሳምንቱን ሙሉ ሰውነታችንን ለእግዚአብሔር አስረክበን እስካሁኑ ሰዓት ያጠፋነውን ይቅርታ ጠይቀን ንስሐ ገብተን ጨው በተባለው በእግዚአብሔር ቃል ሰውነታችንን አጣፍጠን ደግሞ በፊቱ ለምስጋና እንድንሰባሰብ እግዚአብሔር በረድኤት ይርዳን። ይሄኛውን ቤተ መቅደስ ለንግድ ሊሆን አይገባም። ህብረታችንም ለመሸጥ ለመለወጥ መሆን አይገባም። መጨረሻ ላይ ልባችን፣ ሰውነት፣ ቤተ መቅደሳችንም ለንግድ ሊሆን አይገባም። በዚህም ቤተ መቅደስ የደከመ እግዚአብሔር ነው። ህብረታችንን አንድ ለማድረግ የደከመ እግዚአብሔር ነው። በእያንዳንዳችን ልቡና ጉዳይ የደከመ ማን ነው? መልሶ ማን ነው? እዚህ ሰውነታችንን ወደ ማቅረብ ጾሙን ስጋ ከእግዚአብሔር ነው ይበልጣል፣ የእግዚአብሔር ነው ለሱ እናስረክብ ወደ ማለት እንድናድግ እግዚአብሔር ይርዳን። ያስተማረን እግዚአብሔር ይክበር ይመስገን። ለዛሬም ዓመት ያብቃል። የዛሬ ዓመት ስንበቃ ንስሐ ገብተን ቅዱስ ስጋውን በልተን ክቡር ደሙን ጠጥተን ቤተ መቅደስ ሰውነታችንን በእግዚአብሔር ቃል ጠብቀን አሳድገን ከርኩሰት ሁሉ ተለይተን እግዚአብሔር እንዲቀበለን የእሱ ቤተሰቦች የመንፈሱን ማደሪያዎች እንዲያደርገን የአምላካችን የእግዚአብሔር በጎና መልካም ፈቃድ ይሁንልን። በጎና መልካም ፈቃድ ይሁንልን። ይህ ጉባኤ ከየካቲት 19 ከጠዋት መርሃ ግብር ጀምሮ እስካሁኑ ሰዓት አንደኛ እንደ እግዚአብሔር ሐሳብ በተለይ የካቴድራሉ አስተዳደር ከክቡር አባታችን መላከ ፀሐይ ጀምሮ የሰበካ ጉባኤ አባላት